እውነት ለመናገር ደንግጫለሁ። ከዚህ በፊት አላምንበትም ነበር። አሁን ግን ከሰማሁ በኋላ ግዴታ አምኛለሁ። ዛሬ ከታውረሶች ጋር ነው የምናወራው። የልደት ቀናችሁ ከሚያዝያ 13 እስከ ግንቦት 12 የሆናችሁ በደንብ ስሙ፣ መጨረሻ ላይ ትመሰክራላችሁ። ታውረስ ከሁሉም ኮከብ የበለጠ ጠንካራ ነው። ደረቅ ወይም ግትር መስለው ቢታዩም ውስጣቸው ግን አሳቢና ሩህሩህ ነው። ከታውረሶች ጋር ሆኖ ማስመሰል ወይም መዋሸት ማይታሰብ ነገር ነው። ምክንያቱም የሰውን ስሜት ገና ሳይናገሩ የማንበብ ልዩ ተሰጥኦ አላቸው። ስለዚህ ከታውረሶች ጋር ስትቀርቡ እውነታቸውን ብቻ ይዛችሁ ቅረቡ። ምክንያቱም አንድነታቸውን ካጣችሁ ከፋቸው የሚወጣው እውነት ሁሉ ለነሱ ውሸት ነው። ታውረሶች ምንም የማያውቁ መስለው በዝምታ ይሰሟቸዋል። እውነቱ ግን ሁሉንም ነገር ቀድመው ያውቁታል። መዋሸታችሁን ወይም መሸወዳችሁን እያወቁ አላዋቂ መስለው ሲያዩአችሁ የዋህ እንዳይመስሏችሁ ተጠንቀቁ። ታውረስን በጉልበት ወይም በብልጠት ሳይሆን በፍቅር ያዙ። ምክንያቱም እነሱን ማስቆጣት መጨረሻው ከባድ ነው። ሲናገሩ የሚገጥሟችሁ ከሰዎች ጋር ሳይሆን እናንተ ጋር ባለው እምነት ነው። ትዕግስታቸው ካለቀ ካፋቸው የሚወጣውን ቃል አይቆጣጠሩ። ቃልን እንደ ጦር ተጠቅሞ የቱ ጋር እንደሚወጓችሁ በሚገባ ያውቃሉ። ታውረሶች ድክመታቸውን ማሳየት አይፈልጉም። ለሁሉም ሰው ጠንካራ ሆኖ መገኘት ይፈልጋሉ። ለብቻቸው የሚሸከሟቸው ኃላፊነቶች ብዙ ናቸው። ሌላው ውስጣቸው ትርምስ ቢኖር እንኳን የተረጋጉ መስለው ይታያሉ። ፈገግታ ሁሉ የማይለያቸውም። ሲያለቅሱም በዝምታ ነው። ሰው እንዲያውቅባቸው አይፈልጉ። ምክንያቱም ኩራታቸው እና ክብራቸው ከስቃያቸው ስለሚበልጥባቸው ነው። ታውረሶች ሲደክማቸው ዝም ብለው ይሄዳሉ። ጩኸት የለም፣ ጭቅጭቅ የለም፣ ዝም ብለው። እንደውም አንዳንዴ ቻው እንኳን ላይላችሁ ይችላሉ። በቃኝ ካሉ ምንም ነገር ቢፈጠር አይመለሱም። ሌላው ታውረሶች ሲከራከሯችሁ ወይም ሲጨቃጨቋችሁ ደስ ይበላችሁ። መጨነቅ ያለባችሁ ዝም ሲሉ ነው። ምክንያቱም ዝም ካሉ በእናንተ ተስፋ ቆርጠዋል ማለት ነው። ለማይቀየር ወይም ለማይለወጥ ነገር ጉልበታቸውን አይጨርሱም። ታውረሶች በፍቅር ግንኙነት ወሬን ሳይሆን ተግባርን ነው የሚረዱት። በቀላሉ በፍቅር አይወድቁም። አንድ ልባቸውን ከሰጡ ግን ፍቅራቸው ጽኑና እውነተኛ ነው። ሁሌም ጽናትን ይፈልጋሉ። ቶሎ ፈርሶ ከሚያልቅ ፍቅር ይልቅ ቀስ ብሎ የሚገነባ የማይናወጥ ግንኙነትን ይመርጣሉ። ታውረሶች ከትላልቅ ስጦታዎች ይልቅ ለትናንሽ ነገሮች ትልቅ ትርጉም ይሰጣሉ። በመጨረሻም ታውረስ ጓደኛ ካላቸው አትልቀቋቸው፣ ከሄዱ ግን አትጠብቋቸው። ምክንያቱም አይመለሱ። ትኩረት ካልተሰጣቸው የእነሱ ምላሽ ይብሳል። ሊወዳችሁ ይችላሉ፣ ግን በፍጹም አይታገሷችሁም። ታውረስን ለማየት አስተዋይነትና ታማኝነትን ብቻ አሳያቸው። የዛሬው ቪዲዮ ይህን ይመስል ነበር። ሁላችሁም የልደት ቀናችሁን ኮመንት ላይ አስቀምጡልን።